ችግራችሁን እያየን ያልደረስንላችሁ ይቅርታ፣ ችግራችንን እያያችሁ ያልደረሳችሁልን ይቅርታ። ፍቅር ብቻውን መልስ የሚሆንበት ጊዜ ላይ አይደለንም። በማንንም ላይ መፍረድ ከባድ ነው። ሲቸገሩ መርዳት አለመቻል ከሚፈጥረው ህመም ለመራቅ ከምንወዳቸው ወዳጆቻችን እንርቃለን። አይናቸው ውስጥ ያለውን ስቃይ ላለማየት አይናችንን እንሰብራለን። ያቅማችንን መደገፍ እንኳን ካቅም በላይ ሆኗል። የተወለድንበትና ያደግንበት ስር የሰደደ አብሮነት መረዳዳት አሁን እግር ከወርች ካሰረን ኑሮ ጋር አብሮ አልሄድ ብሎ አስጨንቆናል። ረስተነው ወደ ወዳጆቻችን መንገድ ከጀመርን ልንደውል ስልክ ካነሳን በኋላ ባዶ አይናቸው እጃችሁ ከምን ቢለንስ ብለን ተመልሰናል። ከመሄዳችን በላይ ምን ይዛችሁ መጣችሁ የሚለን አንደበታቸው ሳይሆን ኑሯቸው ሆኗል። የተጨነቀ መንፈስ፣ የተጨነቀ አየር። የማንንም እርዳታ የማይፈልጉ መንፈሰ ጽኑ ወዳጆቻችን ነገሮች ከአቅም በላይ ሆነውባቸው በአይናቸው ባዶ ኪሳችንን ሲቃኙ ብናይ መርዳቱ ቢቀር አንታዘባቸውም። እንትናም ተቸገረ ብለን አናንሾካሹክም። ይገባናል፣ ሰው ወደ ገደል ቢወድቅ አዳነውም አላዳነውም አጠገቡ ያገኘውን ሳርም ይሁን ቅጠል በደመ ነፍስ ጨምድዶ እንደሚይዝ። ሁላችንም ገደል ውስጥ ነን። ልብሳችንን አንቀው የሚማጸኑን እኛም የሌሎችን ልብስ አንቀን መንጠልጠላችንን ያውቃሉ። የመያያዙ መጨረሻ የገደሉ ጫፍ የት እንደሆነ ማን ያውቃል? እጃችን እየዛለ ነው። ደመ ነፍስ ላይ ነን። ማንንም ለመዳን እንይዛለን፣ በማንም እንያዛለን። ችግራችሁን እያየን ያልደረስንላችሁ ይቅርታ፣ ችግራችንን እያያችሁ ያልደረሳችሁልን ይቅርታ። ሁላችንም ገደል ውስጥ ነን።